50,000 ብር ልስጥሽ 70,000 ብር ልስጥሽ መኪናሽን ላሰራልሽ የተወሰነ እዳሽን ከቨር ላርግልሽ እያለሽ ከቨር ላርግልሽ እያለሽ አዳም ተረጋጊ ችግር የለውም ካም ዳውን ተረጋጊ አንዴ ቆይ በሰከነ መንፈስ እናወራ ተረጋጊ ያሰራልሻል እያለሽ ነው ያለው ይሄ ደግሞ ትልቅ የሆነ እዳ ያቀረልሽ 10,000 ብር 20,000 ብር የለኝም ያልሽ ይሄ ሰውዬ በነፃ ነው አውጥቶ እየሰጠሽ ያለው ሚዲያ ላይ አይደለ ስለዚህ አንቺ ይሄን መኪና በ1/2 ፐርሰንትም ሸጠሽ ሊሆን ይችላል ይሄ መኪና አሲዜሽን ሊሆን ይችላል በተወሰነ ብድርሽን አቃይ ከለመና ይሻላል ብሎ ነው ፊራይን እያለሽ ያለው ማለት ነው ገባሽ ሚዲያ ላይ ወጥቶ በዚህ ልክ ድረስ ማውራት እንትን ማለት መለመን ምናምን ነገ ስም ያሰጥሻል ገባሽ እኛ እንትን ተብላ ነው እኛ እንደዚህ ይባላል ብዙ ነገሮች አሉ እና መሸጥ የምችው ነገር ካለ እዚህ ጋር ከሚለመን ማህበረሰቡ ከሚቸገር ያለው ነገር ካለ ቢሸጥና ያ ችግር የለውም ጋይስ አንድ ጊዜ እስቲ እንደ አስታራቂ ሐሳብ 14,000 ሰው እያየን ስለሆነ እኔ አንድ ነገር ልበል ቲጂ ንብረትሽን እንዳሁን እንዳየው ያለው ነገር ግልጽ አድርጌ ነግረሽናል ቲጂዬ ግን እኔ አሁን ያልገባኝ ነገር ንብረት ያለሽ መሸጥ አትፈልጊም ሶ ያ ኦኬ ስለዚህ ከኢትዮጵያ ህዝብ ወይም እዚህ ጋር እኔ ፍሪጅ 35,000 ብር ወጣብኝ ተሸጠ ብዬ አይደል ለኢትዮጵያ ህዝብ ወቅልኝ ደም ተፍቻ መጣው አሁን ካለሽበት ችግር እየበዘበዙ እየወሰዱ ደግሞ ቲጂዬ አሁን ካለሽበት ችግር እንድትወጪ ሰው መቼ አሁን እኔ ብትጠይቂኝ አንድ አዳምጪኛ ወርቅ ኖሮኝ አልራብ እኔ ብትጠይቂኝ ወርቄን ሸጬ እበላለሁ ኦኬ ንብረት እያለሽ ያ እኔ አሁን እኔም ብትጠይቂኝ ወርቅ እያለኝ አይረበኝም እሸጠዋለሁ ንብረት ቤት መሬት እያለኝ ወጥቼ አልዋረድም እሸጣለሁ አሁን አንቺ 3 ንብረት አለሽ የተበላሸው የሚሸጥና እኔ ባንቺ ቦታ ብሆን 3ቱንም መኪና ሸጬ ካለሁበት ነገር ወጣለሁ ንብረትሽን መሸጥ አትፈልጊም ግን ከህዝቡ ምንድነው የምትፈልጊው ምንድነው ጥያቄሽ ይሄ ህዝብ ምን እንዲያደርግ ነው የምትፈልጊው ይሄን እስቲ መልሺ መልሽልኝ እንዴ ተማን እንደምትመስሪ የምትኮተኩተኝ እዚህ ጋር ተነስልኝ ካጠገቤ እንዴ ራሴ ፈልጌ እኮ ነው መልሰንት ብለኝ እንደምትኮተኩተኝ እኔ ግን እንደ መልእክት ልናገር በፈጠራችሁ አንድ መልእክት ብቻ በእውነት እኔ በጣም ቲጂ አቀሻለሁ ጥሩ ነሽ ከዚህ በፊትም ጥሩ ነገሮች ስትሰሪ ታታሪ ነሽ መሬት ወርደሽ ዝቅ ብለሽ ነው ያደግሽው በእውነት ማለት ነው የኢትዮጵያ ህዝብ ያውቃል ያንን በጣም ነው የሚያከብርሽ በስራሽ የኢትዮጵያ ህዝብ ካንቺ የሚፈልገው ማለት ነው ትትርናሽን ጉብዝናሽን እንደ ሴት ያንበሳ ጀግኒት ስትሆኚ ነው የሚያቀሽና ከኋላሽ ምን እንዳለ አሁን ግራ ገባኝ የሆነ ሰው የሆነ ትወና አይውልሽ ሐሳብ ነው የኔ አስተያየት ነው የሆነ ትወና ተሰጥቶሽ ሁን ብቻ አሳኪ እየተባልሽ ነው ያለ የሚመስለኝ ማለት ነው ገብቶሻል ሰው ከችግሩ ለመውጣት ብዙ ነገር ያደርጋል ግን ያንቺ በጣም መስመር ያለፈ ሆነብኝ የእውነት ነው የምነግርሽ ማን ነው ከጀርባሽ ያለው እንደዛ አይነት ነገር የሚገፋፋሽ ማን ነው አይሽ ነበር 300,000 ያኛው መኪና እሺ 300,000 ልስጥሽና 300,000 ብር ሳይሆን ያለችው ያኛው አዲሱ መኪና በ500,000 ብር ተያዘ ነው ኖ ፊራሱም ብሩም የሚሰጣት እኮ ነገሮቹ ተጣጣው ነው እኔ ያልገባኝ ነገር አም ሶሪ ፎር ሴይንግ እኔ በሷ ቦታ መሆነውን ነገር ነው የማደርገው በቲጂ ኬዝ በገባይ ልክ ንብረቶቿን መሸጥ አትፈልግም ያላትን ነገር ማጉደል አትፈልግም ይሄ ከሀገር ውጪ ያለ ዲያስፖራ ከማዳም ቅመም ጀምሮ በአውሮፓ በአሜሪካ በካናዳ በአውስትራሊያ ደም ተፍቶ የሚሰራ የኢትዮጵያ ህዝብ የኤርትራ ህዝብ ካለችበት ነገር እንዲያወጣት ነው which is ፊራ 300,000 የሆነ ገንዘብ እንዲሰበሰብ ተፈልጓል መሲ ቤትሽን ከፍተሽ ነው የምታሰጫት ኖ አይሰጣትም ኖ whatever it is በገባይ ልክ ከህዝቡ ብር እንዲሰበሰብ ነው የተፈለገው which is አላደርገው ንብረት እያለኝ አጣምጪ መሲ እኔ ወርቅ እያለኝ አይርበኝም በቤት እያለኝ እዚህ ሚዲያ ፊት መጥቻ አልዋረድም ሸጠዋለሁ ስኖር ነው የሰራሁት ከክብር አይበልጥም ኦኬ በዚህ ልክ እብደቱ በዚህ ልክ ኡኡታው ንብረት እያለ ኔቨር አጌን እንዳያችኋት በንብረቷ እንድንመጣ አትፈልግም አልሸጠው ነገ ስራ በሰራ አለች መለሰችና ሞራሌ ወድቋል ከዚህ በኋላ ስራ አልሰራ ኦኬ ሶ ዋት
ይሄ ህዝብ ተንከራቶ ደም ተፍቶ ያመጣ የቲክቶክ ማህበረሰብ ብር እንደሚሰበሰብ ይታወቃል። ስለዚህ ሰብስበን ካለችበት ችግር እንድናወጣት ነው። ያንን ደግሞ እኔ በቤቴ እንዲደረግም አልፈልግም፣ ማድረግም አልፈልግም። ኢትዮጵያ ህዝብ ያውቃል። የሆነ ትወና ይኸውልሽ ሀሳብ ነው የኔ አስተያየት ነው። የሆነ ትወና ተሰጥቶሽ ሁን ብቻ አሳኪ እየተባልሽ ነው ያለ የሚመስለኝ ማለት ነው። ገብቶሻል? ሰው ከችግሩ ለመውጣት ብዙ ነገር ያደርጋል። ግን ያንቺ በጣም መስመር ያለፈ ሆነብኝ። የእውነት ነው የምነግርሽ። ማን ነው ከጀርባሽ ያለው? እንደዛ አይነት ነገር የሚገፋፋሽ ማን ነው? አይሽ እኔ ለበል 300 ሺህ ያኛው መኪና እሺ 300 ሺህ ልስጥሽና 300 ሺህ ብር ሳይሆን ያው መኪናዬ በ500 ሺህ ብር ተያዘ ነው። ኖ ፊራ እሱም ብሩም የሚሰጣት እኮ ነገሮቹ ተጣጣው ነው። እኔ ያልገባኝ ነገር እኔ በሷ ቦታ መሆነውን ነገር ለማድረግ በቲጂ ኬዝ በገባይ ልክ ንብረቶቿን መሸጥ አትፈልግም፣ ያላትን ነገር ማጉደል አትፈልግም። ይሄ ከሀገር ውጭ ያለ ዲያስፖራ ከማዳም ቅመም ጀምሮ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ ደም ተፍቶ የሚሰራ የኢትዮጵያ ህዝብ የኤርትራ ህዝብ ካለችበት ነገር እንዲያወጣት ነው። which is ፊራ 300 ሺህ የሆነ አዳምጡ። የፊራንም ብር ቢሆን መሲ ቤትሽን ከፍተሽ ነው የምታሰጫት። ኖ አይሰጣትም፣ አይሰጣትም። ኖ whatever it is በገባይ ልክ ከህዝቡ ብር እንዲሰበሰብ ነው የተፈለገው። which is አላደርገው ንብረት እያለኝ መሲ እኔ ወርቅ እያለኝ አይርበኝም። ቤት እያለኝ እዚህ ሚዲያ ፊት መጥቻ አልዋረድም፣ ሸጠዋለሁ። ስኖር ነው የሰራሁት። ከክብር አይበልጥም። ኦኬ በዚህ ልክ ኡኡታው ንብረት እያለ ኔቨር አጌን እንዳያችኋት በንብረቷ እንድንመጣ አትፈልግም። አልሸጠው ነገ ስራ በሰራ አለች መለሰችና ሞራሌ ወድቋል። ከዚህ በኋላ ስራ አልሰራ። ኦኬ ሶ ዋት? ይሄ ህዝብ ተንከራቶ ደም ተፍቶ ያመጣ የቲክቶክ ማህበረሰብ ብር እንደሚሰበሰብ ይታወቃል። ስለዚህ ሰብስበን ካለችበት ችግር እንድናወጣት ነው። ያንን ደግሞ እኔ በቤቴ እንዲደረግም አልፈልግም፣ ማድረግም አልፈልግም። at the end of the day ፊራ ያቀረበውንም ሀሳብ at the end of the day እያያችኋት ነው። እሷ ነው የምትጮኸው፣ እሷ ነች የምትቆጣው። ትሪት አድርገን ያዳመጥናት። ይሄ ደግሞ አይሆን ትሪት ያደረግንሽ to be honest down to the earth ሆኜ ነው የሰማሁሽ። down to the earth I'm telling you ህይወቴ ትዕግስት ኖሮኝ አያውቅም። ከዚህ ህዝብ ሰብስቤ ስፔሻሊ በፔጄ 5 ሳንቲም አልሰጥሽም። ንብረት አለሽ ሽጪው። እኔ አንድ እውነት ልንገራት፣ ከሳውዲ ያመጣችው ወርቅ እያላት የአይጥ ትራፊ በላ ነበር ስትል ለንብረት የቱን ያህል ቦታ እንዳላት ገባኝ። ከሳውዲ ወርቅ ይዛ መጣ። የሳውዲ ወርቅ ከአመታት በኋላ ከእስር ቤት አስወጣት። ግን ሰምዴስ የአይጥ ትራፊ ስበላ ነበር አለች። እኔ አንገቴ ላይ ወርቅ እያለ አይርበኝም፣ እጄ ላይ ስልክ እያለ አይርበኝም፣ ሸጠዋለሁ። ከክብር አይበልጥም። አም ሶሪ እዚህ ጋር ጀጅ የምታደርጉኝ ሰዎች አም ሶሪ። የዛሬ ስንት አመት የአይጥ ትራፊ በላው ብላ ስትነግረን ሁላችንም አዝነናል። ግን ወርቅ ነበረ ዛሬ ከእስር ቤት አስወጣኝ ያለችው ወርቅ ማለት ነው። ገባችሁ? ንብረት ስትኖሩ ነው ያፈራችሁት፣ ለክፉ ቀን ነው። ዛት ሳይ በገባይ ልክ ነው የማወራው። አም ሶሪ ተሳስቼ ከሆነ ሸጡ አትፈልግም። ሞች ሊያዋጡ ነው። ቁጭ ብለን ልንለምን ነው። የሷ ንብረት ግን እንዲነካ አትፈልግም። ንብረት እያለኝ በዚህ ልክ አልዋረድም እያልኳችሁ ነው። አይደረግም፣ አይሆንም። እኔ ልወርድ ነውና ከመውረዴ በፊት ሁለተኛውን ጥያቄን ቢኮዝ እንዳልኩ ከኋላዋ ሰዎች እንዳሉ በጣም እርግጠኛ ነኝ። ሁለተኛውን ጥያቄ ከቻልሽ መልሽልኝ። አሁን ተስፍሽ ባረጋገጠው ያለብሽ ዕዳ 5 ምናምን ሚሊዮን ሆኖ እያለ 7 ሚሊዮን በይ ጭማሪ ይሄ ይጨመር ለማንሰራሪያ ብለው ታስቦ ነው 7 ሚሊዮን ለህዝቡ ዕዳ እንዳለብሽ የነገርሽን። ያንን ሐሳብ ማን የነገረሽ? ለምንስ ነው ህዝቡ ሌላ ጭማሪ ዕዳ እንዳለብሽ ተነግረውኝ አይደለም። እኔ አሁን እዚህ ጋር ሰፊት ያለው ይስቀሉኝ እንጂ እውነት ልንገራችሁ አይደለ ባለዳዎች ጻፌ እኔ ሁላችንም እንደዚህ ቁጭ ብለን ያንዳንዷን ነገር አውጪ ያለብሽን ከዜሮ የሰው ገንዘብ የምትባል ሀቅ አውጪ ተናገሪ ተባልኩኝ። ከዛን እኔ በጭንቅላቴ ያስኳቸው በሙሉ በጽሁፍም አይደለም ያስኳቸው፣ በጽሁፍም አይደለም ማንኛችሁም ግለሰብ ጋር ሄጄ በቃል መናገር ይችላል። እዚህ ውስጥ ነው እንጂ ያለው በጽሁፍ ወይ ደግሞ ደብተር ላይ ያስኳቸው አይደለም። የከሌና ገንዘብ የከሌ ብለን 5 ከምናምን 5 ስንት ነበር ድረስ አንቺ ፎቶ ያነሳሁት ልዩ 5 ከምናምን ተስፋዬ መናገር ይችላል። 5 ከምናምን ነው 5 ሚሊዮን 7 ሚሊዮን የተባልነው ለምንድን ነው? ቆይ 5 ከምናምን ይላል። ከዛ በኋላ ደግሞ ገና ይሄ ብር ቢሰባሰብ ባይሰባሰብ ቢደርስልኝ ባይደርስልኝ እኛ
የምንበላው የምንጠጣው የለንም። የቤት ኪራይ የምንከፍለው ውጩ እመኚ የምንበላው የምንጠጣውም የለንም። አሁን ላይ ራሱ እናንተ ህዝብ ያዋጣችሁልኝ ብር ነው እየበላን ያለነው። አንዴ 89 ሺህ ብር ሲደርስ ከላው ስራ ቦታ ላሉት ልጆች ለመኖሪያ ቤት ልጆች እንዲሁም ደግሞ መኪና አሁን ስለሌለኝ ለምትናንትና እሱም ባየው መሰረት ተስፋዬ ቀኑን ሙሉ በዞርንበት 7000 ብር ነው የተፈሉ ብለን ብንል ማን ያብናል? ተስፋዬ እንደውም ተጣልቷል ከባለ መኪናው ጋራ። ተስፋዬ ሲጣላ ከምሽቱ 4 ሰዓት ነው ከተስፋዬ ጋር የተለያየ ነው። ፍሬ ቤት ሄጄ ማለት ነው። ለምንድን ነው የጨመራችሁት? ነው ኦልሬዲ ቀሪ 7000 ለምንድን ነው የጨመራችሁት? ምንም ነገር ስለሌለ አካውንቴ ላይ ምንም ብር የለም። ምንም አሁንም እናንተ በምትልኩልን ነው እየበላን ያለነው። ትናንትና ፍሬ ጋር መጥቻለሁ፣ ወጪ አላወጣሁኝም ለልጆቹ ነው። እኔና ጻፌ ፍሬ ጋር ነን ያለነው። ሰሞኑን ደግሞ ቴዲ ጋር ሄደን ነው። ቴዲ ጋር ሄደን ብንበላ እየገዛን ነው የበላነው፣ ከሱቅ እያስመጣን እዛው ቁጭ ብለን። ስለዚህ ተስፍሽዬ እንደገባኝ 1 ምናምን ሚሊዮን የተጨመረው መንቀሳቀስ ብር ስለሌላቸው እንጂ እዳ አይደለም ማለት ነው። 7 ሚሊዮን እድሜ ይጠር። እኔ አትርዱኝ፣ እኔ ራሴን አጠፋለሁ። ባለዶዎቹ እዛው ባሉበት ይቀመጡ። እውነት አልዋሻችሁም። እኔ እድሜ ይጠር አልዋሻችሁም። በቤት እያለኝ እዚህ ሚዲያ ፊት መጥቻ አልዋረድም፣ ሸጠዋለሁ። ስኖር ነው የሰራሁት። ከክብር አይበልጥም። ኦኬ። በዚህ ልክ እብደቱ፣ በዚህ ልክ ኡኡታው ንብረት እያለ ኔቨር አጌን እንዳያችኋት በንብረቷ እንድንመጣ አትፈልግም። አልሸጠው ነገ ስራ በሰራ አለች መለሰችና ሞራሌ ወድቋል። ከዚህ በኋላ ስራ አልሰራ። ኦኬ ሶ ዋት? ይሄ ህዝብ ተንከራቶ ደም ተፍቶ ያመጣ የቲክቶክ ማህበረሰብ ብር እንደሚሰበሰብ ይታወቃል። ስለዚህ ሰብስበን ካለችበት ችግር እንድናወጣት ነው። ያንን ደግሞ እኔ በቤቴ እንዲደረግም አልፈልግም፣ ማድረግም አልፈልግም። አት ዘ ኤንድ ኦፍ ዘ ዴይ ኪራ ያቀረበውንም ሐሳብ አልተቀበለችም። አት ዘ ኤንድ ኦፍ ዘ ዴይ እያያችኋት ነው። እሷ ነው የምትጮኸው፣ እሷ ነች የምትቆጣው። ትሪት አድርገን ያዳመጥናት። ይሄ ደግሞ አይሆንም። በጣም ነው ትሪት ያደረግንሽ። ቱ ቢ ኦነስት ዳውን ቱ ዘ እርዝ ሆኜ ነው የሰማሁሽ። ዳውን ቱ ዘ እርዝ አም ቴሊንግ ዩ። በዚህ ልክ በህይወቴ ትዕግስት ኖሮኝ አያውቅም። ከዚህ ህዝብ ሰብስቤ ስፔሻሊ በፔጄ 5 ሳንቲም አልሰጥሽም። ንብረት አለሽ ሽጪው። እኔ አንድ እውነት ልንገራችሁ፣ የገባኝን እውነት ከሳውዲ ያመጣችው ወርቅ እያላት የአይጥ ትራፊ በላ ነበር ስትል ለንብረት የቱን ያህል ቦታ እንዳላት ገባኝ። ከሳውዲ ወርቅ ይዛ መጣ። የሳውዲ ወርቅ ከአመታት በኋላ ከእስር ቤት አስወጣት። ግን ሰምዴስ የአይጥ ትራፊ ስበላ ነበር አለች። እኔ አንገቴ ላይ ወርቅ እያለ አይርበኝም፣ እጄ ላይ ስልክ እያለ አይርበኝም፣ ሸጠዋለሁ። ከክብር አይበልጥ። አም ሶሪ። እዚህ ጋር ጀጅ የምታደርጉኝ ሰዎች አም ሶሪ። የዛሬ ስንት ዓመት የአይጥ ትራፊ በላው ብላ ስትነግረን ሁላችንም አዝነናል። ግን ወርቅ ነበረ። ዛሬ ከእስር ቤት አስወጣኝ ያለችው ወርቅ ማለት ነው። ገባችሁ? ንብረት ስትኖሩ ነው ያፈራችሁት። ለክፉ ቀን ነው ዛት ሳይ በገባይ ልክ ነው የማወራው። አም ሶሪ ተሳስቼ ከሆነ ንብረቶቿ እንዲሸጡ አትፈልግም። ግን ከዚህ ህዝብ ኪስ ብር እንዲወጣ ይፈልጋል። ለምን? ይህም ህዝብ ለፍቶ ነው የሚያመጣው። ስደት ላይ የማዳም ቅመሞች ሊያዋጡ ነው። ቁጭ ብለን ልንለምን ነው። የእሷ ንብረት ግን እንዲነካ አትፈልግም።